ኃጢአት ተፈጥሮ እንጂ ድርጊት አይደለም፣ ሰው የሚያደርገው አይደለም ብለሃል። ግልጽ ማድረግ ትችላለህ? እውነት ነው። ኃጢአት ተፈጥሮ ነው። እሺ። ወይንም በድርጊት የመጣ ነገር ሳይሆን አንድ ሰው ገና ሲወለድ ከመወለዱ በፊት የሆነው ነገር ነው። እንደዛ ስለሆነ በድርጊት ሊቀይረው አይችልም። ስለዚህ መልካም የሚያደርጉ ሰዎች አሉ። መልካም የሚያደርጉ ሰዎች ንጹህ አይደሉም። ተፈጥሯቸው እስካልተቀየረ ድረስ በፍጹም ንጹህ መሆን አይችሉም። ልክ እንዳሁን እኮ አልኩ እኮ ኃጢአት ተፈጥሮ ነው አልኩ። ተፈጥሮ ነው ካልኩ ባህሪ አይደለም። ባህሪ ከሆነ የሆነ ቦታ የለመዱት ነው፣ ወይም ካደጉ በኋላ ያደጉበት ማህበረሰብ ያዩትን ነገር ያደረጉት ስህተት ነው የሚሆነው። ተፈጥሮ ከሆነ ግን ከመወለዳቸው በፊት የሆኑት ነገር ነው። ስለዚህ እሱን በመልካም ድርጊት መቀየር አትችልም። እንዴት ሰው ከመወለዱ በፊት ኃጢአተኛ ይባላል? እስኪ መጽሐፍ ቅዱስ ላይ አንብብልኝ። መዝሙር ምዕራፍ 51 ቁጥር 5 ላይ አንብብልኝ። ቁጥር 5 እነሆ በአመጽ ተጸነስኩ። ተመልከቱ ምን እንደሚል። እነሆ በአመጽ ተጸነስኩኝ፣ እናቴም በኃጢአት ወለደችኝ። እናቴም በኃጢአት ወለደችኝ። አሁን እዚህ ጋር እንደምታዩት እነሆ አለና በአመጽ ተጸነስኩ። አሁን የልጅ ገና ወደዚህ ዓለም አልገባም፣ ጽንስ ላይ ነው ያለው። ስለሱ ሲናገር ግን በአመጽ ተጸነስኳል፣ ከዛ በኃጢአት ተወለድኩ። ስለዚህ ገና ከእናቱ ማህፀን ወጥቶ እዚህ ዓለም ላይ ሲገናኝ እዚህ ዓለም ጋር ሲቀላቀል ኃጢአተኛ ሆኖ ነው የተቀላቀለው። ምናልባት እናትና አባቱ ኃጢአተኛ ስለሆኑ ኃጢአተኛ ወለዱ ማለት ይቻላል። አንድ እሱ ሊሆን ይችላል። ሁለት ግን ከአዳም ዘር እስከሆኑ ድረስ የመጀመሪያው ውልደት ማንም ሰው ከአዳም ዘር እስከተወለደ ጊዜ ድረስ በዛ በተወለደበት ዘር ምክንያት ኃጢአተኛ መሆኑ ግዴታ ነው። ስለዚህ እናትና አባቱ የአዳም ዘር አይደለም፣ እነሱ የአዳም ዘር ናቸው። ለዚህ ነው የአዳም ዘር ስለሆኑ አሁን ይሄን የበለጠ የሚያብራራለን የመጽሐፍ ቅዱስ ክፍል ማን ነው? ሮሜ ምዕራፍ 5 ላይ ሄደ ብታነብ ቁጥር 14 ላይ በደንብ አሁን የጠየቀውን ጥያቄ መልስልናል። ሮሜ ምዕራፍ 5 ቁጥር 14 ላይ እሺ፣ ሮሜ ምዕራፍ 5 ቁጥር 14 አሁን ተመልከቱ ምን እንደሚል። እሺ፣ ቁጥር 14 እንደዚህ ይላል፣ ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩ ላይ እንኳ። አሁን ተመልከትን፣ ከአዳም ጀምሮ አሁን ከላይ ከመጀመሪያ አንብቦ ነገር ግን በአዳም መተላለፍ ምሳሌ አለ ኃጢአት ባልሰሩ ላይ እንኳ። አሁን ይኸው ኃጢአት ባልሰሩት ላይ እንኳን ገና ኃጢአትን በድርጊት ባልሰሩት ላይ እንኳን አለ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አየሁ ኃጢአት ባልሰሩት ላይ እንኳን ኃጢአትን በፍጹም በድርጊት ባልከወኑት እንኳን ከአዳም የተነሳ ምን ሆኑ ይላል? ኃጢአተኛ ሆኑ። ኃጢአትን ባልሰሩት ላይ እንኳን አየህ ከአዳም የተነሳ እዚህ ላይ አሁን ከአዳም እስከ ሙሴ ብሎ ነው። ያ ለምንድን ነው ከአዳም እስከ ሙሴ ያለው? እስከ ሙሴ ብሎ አሁን ከዛ በኋላ ህጉ ሊመጣ ነው።